25 ነው ከ35 ዓመት በኋላ ነው የአዲስ ኪዳን መጽሐፍት የተጻፈው። ከ50 እስከ 65 ዓመተ ምህረት ከ50 እስከ 65 ዓመተ ምህረት የአዲስ ኪዳን የቅዱስ ጳውሎስ መልእክታት ተጽፈው እንደተጠናቀቁ የመጽሐፍ ቅዱስ ተማሪዎች ይናገራሉ። በእነዚህ ዓመታቶች ውስጥ ማለት ነው ከ50 ዓመተ ምህረት እስከ 65 ዓመተ ምህረት ጌታችን በ33 ነው ያረገው። 33 መጨረሻ አካባቢ 33 ከ6 ወር ማለት ነው። በቃ አጠቃላይ እንደ 34 ብለን የያዘው በእነዚህ ዓመታቶች ውስጥ ነው። ይህን መልክ ሲጽፍ የሞተው ይልቁን ከሙታን የተነሳው ካለ በኋላ በማን ቀኝ ያለው ነው ብሎ የሚለው እዚህ ጋር በእግዚአብሔር ቀኝ፣ በቃ በእግዚአብሔር ቀኝ ያለው እሱ ስለኛ የሚማልደው እሱ ነው የሚኮንነው እያለ ነው። ስለኛ የሚማልደው ይኮንናል ይላል። አሁን ትልቁ ችግር ኮናኝም ማላጅም እንዴት ይሆናል ብለው የሚያነሱት ሙግት አለ። ምን ማለት ነው? ኮናኝም ፈራጅም አማላጅም እንዴት ይሆናል ብለው ይላሉ። አንደኛ ይህንን ያለው ሐዋርያው ነው። ሐዋርያው ነው ይህን ያለው። ሐዋርያው ነው ያለው። ዮሐንስ ነው ያለው። ጳውሎስ ነው ያለው። ስለዚህ አማላጅ ነው ብሎ የሚለውን ቃል ተጠቀመ። ቃሉን ለጥቅም አዋለው ቅዱስ ጳውሎስ በዮሐንስ መልእክት መጽሐፍ ምዕራፍ 2 ላይ ቅድም ያልኩ ማለት ነው 1-2 ላይ ልጆች ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን ይላል። ከአብ ዘንድ አለን ጠበቃ አለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ይላል። ስለዚህ አማላጅ ብሎ የሚለውን ቅድም ባየነው አማላጅ ብሎ የሚለውን ቅዱስ ጳውሎስ፣ ጠበቃ ብሎ የሚለውን ቅዱስ ዮሐንስ ተናገረ። የዕብራውያን መልእክትም በቅዱስ ጳውሎስ ነው የተጻፈው ብሎ የሚሉ ወገኖች አሉ። ጸሐፊው ማንም ይሁን ማንም የእግዚአብሔር ቃል ነው የጻፈው። 7:22 ላይ ቅድም ያልኩ ዕብራውያን ማለት ነው። በተለይ ቁጥር 20 ጀምሮ ከቁጥር 21 ጀምሮ እነርሱ ያለ መሐላ ካህናት ሆነዋልና ይላል። እነዚህ እነርሱ የተባሉት የብሉይ ኪዳን ካህናት ናቸው። በሌዊ ሕግ የተመሰረተ ኪዳን የተቀበሉት ማለት ነው። እና እነሱ ያለ መሐላ ነበር ካህን የሆኑት። በሕጉ ስለሆነ ሞት ይይዛቸው ነበር ሆነዋልና። እርሱ ግን ጌታ ማለት ነው አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ብሎ ማለ ይላል። አይጸጸትም ብሎ በተነገረለት ከመሐላ ጋር ካህን ሆኗልና። ይሄ አንተ ግን እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህን ለዘላለም ካህን ነህ ይላል ብሎ ያለው በመዝሙር 109 በቅንፍ 110 ከቁጥር 1 እስከ 4 ድረስ የተጻፈ ቃል ነው። ክርስቶስ ከመወለዱ ከ1000 ዓመት በፊት ዳዊት ስለ መሲሁ ስለ ልጁ ስለ ዳዊት ልጅ ስለ ኢየሱስ ክርስቶስ ከድንግል ስለተወለደው ጌታ እሱ በመልከ ጼዴቅ ስርዓት ለዘላለም ሊቀ ካህን ሆኖ እንደሚሾም እግዚአብሔር የገባለትን ኪዳን የገባለትን የተስፋ ቃል ነው እየተናገረ ያለው። ክርስቶስ ከመሞቱ ከ1000 ዓመት በፊት ትንቢት የተነገረ ማለት ነው። ኦኬ። ይሄ መልከ ጼዴቅ የሚባል ደግሞ በአብርሃም ዘመን ይኖር የነበረ ሰው ነው። እናትና አባቱ የትውልድ ቁጥር አይታወቅም፣ ግን ሰው ነው። ምድር ላይ የነበረ የአሁኗ እስራኤል ላይ በደቡብ ምስራቅ ቦታ ላይ ደቡብ ምስራቅ ዴድ ሲ ደግሞ ሙት ባህር ተብሎ የሚጠራበት አካባቢ መልከ ጼዴቅ ኤልያስ እና ሄኖክ እነሱ ናቸው በህይወት ከእግዚአብሔር ጋር ያሉት። መልከ ጼዴቅ አይልም። ሄኖክ እና ኤልያስ ግን ሄኖክ መልከ ጼዴቅ አይደለም፣ እንደዛ አይደለም። በኦርቶዶክስ ተዋሕዶ ቤተክርስቲያን ይባላል። መረጃ ግን የላቸውም። የኤልያስ እና የሄኖክ ትክክል ነው። ሄኖክ ሞትን ሳያይ አድርጓል። ዕብራውያን ኤልያስም አድርጓል። ልክ ነው። መልከ ጼዴቅ ግን ሳይሞት አረገ ብሎ የሚል ጽሑፍ የተጻፈ የለም በመጽሐፍ ቅዱስ ላይ። እናትና አባቱ የተወለደ ቁጥር አይታወቅም። ክህነቱ ግን ፍጹምነት የተገኘበት ክህነት ስለሆነ በአብርሃም ዘመን ይኖር የነበረ ሰው ነው። የዛሬ እንትን እንዳለው ብዬ ነው። የዛሬ 3800 ዓመት አካባቢ ላይ የነበረ ሰው ነው። የዛሬ 3800 900 ዓመት ላይ አብርሃም በዛ ጊዜ ነበረ የነበረው። መልከ ጼዴቅም በዛ ጊዜ ነበረ የነበረው እና እዚህ መልከ ጼዴቅ የተባለው ሰው እሱ የልዑል እግዚአብሔር ካህን ነበረ። እሱ ላይ የነበረ ክህነት በመሀል ላይ የሆነ ክህነት ነበር። ፍጹምነት የተገኘበት ክህነት ነበርና እና በሱ ክህነት መልሶ እግዚአብሔር እንደሚያስነሳ በሱ ክህነት እግዚአብሔር መልሶ እንደሚያስነሳ የገባው ቃል ነው ማለት ነው። ኦኬ። በተነገረለት ከመሐላ ጋር ካህን ሆኗል ካለ በኋላ ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ምን ሆነ ይላል? ዋስ ለሚሻል ኪዳን
ዋስ ሆነ ይላል። ኦኬ ጨርስ ሲሆን ይሄ ጨርስ ማለት ጨርስ እንትን አቴንሽን እንትናትን ቤተሰብ ጊዜ ስጥ። ወገኖች ታብና ኮፒሊንግ ሼር አድርጉት። ጸጋ ይብዛላችሁ። ታብና ኮፒሊንግ ሼር 1 ሚሊዮን አልሞላም። 4,000 ሰው እያየ ነው። 1 ሚሊዮን አልሞላም። ጨረስኩ። ልጄ ቻርጀር እያደረጉ እያለብኝ ችግር የለም ፊክስ አድርጌ ነው። ችግር የለም። ያ እሺ። ስለዚህ ለሚሻል ኪዳን ዋስ ሆነ ይላል አይደል? እዚህ ጋር ቅድም አማላጅ የሚለውን ሮሜ 8:34 ተለያየን አየ ነው። ጠበቃ የሚለውን ዮሐንስ መልእክት መጽሐፍ ምዕራፍ 2 ተለያየ ነው። አዎ። እዚህ ጋር ደግሞ ዋስ የሚለውን ዕብራውያን 7:22 ላይ ዕብራውያን 7:22 ላይ ያሳየን። ከዚሁ ቀጥለን ስናነብ እነርሱም ይላል የብሉይ ኪዳን ካህናት ማለት ነው እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው ይላል። እነዚህ ካህናት ከሙሴ ዘመን ጀምሮ እስከ ጌታችን እስከ ኢየሱስ ክርስቶስ ዘመን ድረስ በዚህ መካከል ላይ የነበሩ ካህናት ብዙ ናቸው። አንዱ ሲሞት ሌላው ሲሻር፣ አንዱ ሲሞት ሌላው ሲሻር፣ አንዱ ሲሞት ሌላው ሲሻር። ምክንያቱም እንዳይኖሩ ሞት ከለከላቸው፣ እድሜያቸው ቁጥር አጭር ሆነ ማለት ነው። እና ካህናት የሆኑ ብዙዎች ናቸው ካለ በኋላ እሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለማን የሚናገረው? ስለ ኢየሱስ ክርስቶስ ማለት ነው። የማይለወጥ ክህነት አለው። ኦኬ። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህም ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። እዚህ ጋር ኖቲስ አርግ። ስለ እነሱ ሊያማልድ ዘወትር፣ እሷን ያዛት በደንብ ያ ዘወትር ሁልጊዜ ማለት ነው፣ ያለማቋረጥ ማለት ነው። ዳግም ተመልሶ ለፍርድ እስከሚመጣበት ጊዜ ድረስ አሁን ኢየሱስ ክርስቶስ በሰማያት ሆኖ ጸሎትና ልመናን እንዳልኩ ዕለት ዕለት እባክህ ስለ ዮኒ ብለህ እባክህ ስለ ኤርሚያስ ብለህ እባክህ ስለ ዳጊ ብለህ ብሎ በአብ ፊት እየተንበረከከ እየወደቀ ጸሎትና መልጃን ኦርቶዶክስ ያደርጋል ብላ እንዳለችው እንደዛ አያደርግም እንጂ አንድ ጊዜ ባቀረበው ጸሎት፣ አንድ ጊዜ ባቀረበው መስዋዕትነት ለዘላለም ሲያስታርቅ ይኖራል፣ ሲያማልድ ይኖራል ማለት ነው። አግኝተኛል አይደል ዮኒ? ኢየሱስ ክርስቶስ አንድ ጊዜ ያቀረበው መስዋዕትነት አለ። ቀራንዮ ኮረብታ ላይ ያፈሰሰው ደግሞ የተቆረሰው ስጋ። አንድ ጊዜ የጸለየው ጸሎት አለ በዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ። ኦኬ። ያ ዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ እንደውም የኢትዮጵያ ኦርቶዶክስ ታሪክሳን በዚህ ቅዱስ ወንጌል ብሎ በሚለው የአንድምታ ትርጓሜዋ ላይ ምን ብላ እንዳለች ላሳይ። ያን እንግዲህ የኢትዮጵያ ኦርቶዶክስ ታሪክሳን ቅዱስ ወንጌል የአንድምታው ትርጓሜ ነው። 4 ወንጌላትን በጻፈችበት ላይ የኦርቶዶክስ ተዋሕዶ ቤተክርስቲያን እዚህ ጋር ባለችው መሰረት ነው ኢየሱስ ክርስቶስ ማማለድ ያለበት እንጂ ቅድም ድርሳነ ሰንበት ላይ በተጻፈው አይደለም። ስለ ኢየሱስ ክርስቶስ የተነገረው በዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ እንዲህ ይላል። ዮሐንስ 17 ኦኬ። ይሄ የዮሐንስ ወንጌል መጽሐፍ ምዕራፍ 17 የኢትዮጵያ ኦርቶዶክስ ቤተክርስቲያን የተረጎመችው አንድምታ ትርጓሜ ነው። ቁጥር 20 ላይ ያለውን ቃል እንደሚለው ቃል ይታያል። የምለምንህ ስለ እነርሱ ብቻ አይደለም የሚለው ይታያል አይደል? አዎ። ጌታ ለ12ቱ ሐዋርያት እና ለተከታዮቹ ለደቀ መዛሙርቱ ሁሉ ጭምር የጸለየው ጸሎት ነው በምድር ላይ ሳለ። ቅዱስ አባት ሆይ ብሎ ማለት ነው። የዮሐንስ 17 በኋላ ላይ እናነባዋለን። ይህን ክፍል ስተረጉመው የምለምንህ ስለ እነርሱ ብቻ አይደለም ሚስ እዛ ጋር ስለተከተሉት ስለ 12ቱ ሐዋርያትና ስለ ሌሎቹ ብቻ አይደለም እያለ ለማን ነው ብሎ የሚል ከእርሳቸውም ተምረው ይላል። ከሐዋርያቱ ተምረው ስለሚያምኑ እስከ ምጽአት እስከ ዳግም ምጽአት ድረስ ስለሚነሱ ምእመናኑ ነው እንጂ እስከ ዳግም ምጽአት ድረስ ጌታችን ተመልሶ ወደዚህ ምድር ላይ ይመጣል። እስከ ፍርድ ቀን ማለት ነው። እስከ ፍርድ ቀን ድረስ ስለሚነሱ በሐዋርያቱ ስብከትና ትምህርት አንተ በወንጌል ትምህርት ጌታን እቀበላለሁ ብለህ ስትል የሐዋርያቱን ትምህርት የተቀበልከው ይሄ ጸሎትና ልመና ለነ ጴጥሮስና ለነ ዮሐንስ ብቻ ሳይሆን ለዮኒም ጭምር የቀረበ ጸሎትና ልመና ነው። ለኤርሚያስም ጭምር የቀረበ ጸሎትና ልመና ነው። በሐዋርያቱ ትምህርት አምነው ወደ ጌታ ለሚመጡ ሰዎች ለሚነሱ ምእመናን ነው እንጂ ይላል።
ስለዚህ ኢየሱስ ክርስቶስ ዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ የጸለየው ጸሎትና ልመና ለዮኒም ጭምር ነው። ምክንያቱም በስሙ በሐዋርያቱ ትምህርት አምነው ወደ እሱ እስከመጣ ድረስ ለአንተም ጭምር የተጸለየ ጸሎት ነው፣ ለእኔም ጭምር የተጸለየ ጸሎት ነው። ስለዚህ ይሄን ጸሎት አንዴ ነው ያቀረቡ። አሁን ዕለት ዕለት አይጸለይም። ኢየሱስ የሚማልደው እኛ እያልን ያለ ነው። ልክ እሷ ቤተክርስቲያን እንደዚህ ብላ ባስቀመጠችው ላይ ነው። ከራሳቸው መጽሐፍ የምናሳያቸው እኛ ከራሳችን የምናሳየው ስለሌለን አይደለም። እኛ ስንተረጉም የራሳችሁን ትርጉም ነው የምተረጉሙት ብለው ይላሉ። እኛ ግን የምንተረጉመው በቤተክርስቲያናቸው ውስጥ የምናስተምረውን እነሱ ራሳቸው በመጽሐፍታቸው ውስጥ እንደዚህ አድርገው ጽፈው ተገኝቷል ማለት ነው። ስለዚህ ኢየሱስ ክርስቶስ አሁን በሰማያት አማላጅ ነው ብሎ ቅዱስ ቃሉ ሲነግረን ምን እያለ ነው? ዕለት ዕለት መስዋዕት አያቀርብም። አንድን መስዋዕት አቅርቧል። ዕለት ዕለት ጸሎትን አያቀርብም። አንድን ልመና፣ አንድን ጸሎት አንድ ጊዜ አቅርቧል። ይሆን ይገልጽ ነው። አዎ እኔ ኢየሱስ አሁን በሰማያት አማላጄ ነው ብለህ አፍን ሞልተህ ደረትን ነፍተህ ብትናገር፣ አዎ አማላጅ ነው። አስታራቂ ነው ብለህ ብትል፣ አማላጅ ማለት አስታራቂ ነው፣ አስታራቂ ማለት አማላጅ ነው። ቅድም ሊቃውንቱ እንደፈቱት በቋንቋው ላይ ማለት ነው። ስለዚህ ኢየሱስ አማላጅ ነው ብለህ ስትል ኢየሱስ አስታራቂ ነው ማለት ነው። ከእግዚአብሔር ጋር መታረቅን ያገኘውበት በሱ ነው። ወይ ደግሞ ኢየሱስ አማላጅ ነው ብለህ ስትል አማላጅም አስታራቂም አማላጅ ብሎ የሚለውን የቋንቋው ሊቃውንት ሁላቸውም ነው የተጠቀሙት። ኦርቶዶክሳውያን ወገኖቻችን ግን አስታራቂ ብሎ የሚለውን ይጠቀሙትና ይሄኛውን ግን ለኢየሱስ አይገባም።